በተመሳሳይ ምርት መሸወድ አልወድም። የሚወድ አለ ብዬ አላስብም። ግን የማይወድ ሁሉ ጨከን ብሎ አሻፈረኝ አልፈልግም አይልም። በቃ ለዛሬ ይሁን የሚሉ ይበዛል። የምንፈልገው እንዳልሆነ እያወቅን በሰዓቱ ስላስፈለገን፣ ስለራበን፣ ስላሰኘን፣ ስላሳሰበን ብቻ ለተመሳሳይ ምርት የምንሸነፍባቸው ጊዜያቶች አሉ። ናት ሴትሊንግ ፎር ለስ መራጭ መሆን ማለት ነው። ሎንሊ ያደርጋል፣ ያሳጣል፣ ኮንፊዥን ውስጥ ይከታል። You might feel stuck. Your persistence እንደ ጉድ ይፈተናል። The taste here is ምን ያህል ትጸናለህ? አንበሳ ራበኝ ብሎ ሳር አይበላም ይባላል። በጣም በደከማችሁ ጊዜ የምታርፉበትን፣ በጣም በታከታችሁ ጊዜ የምትጠጉትን፣ በጣም በራባችሁ ጊዜ የምትበሉትን ተጠንቀቁ። በተመሳሳይ ምርት አይሸወዱ። እንደምን ከርማችኋል? ያልተሰሙ ወጎችን በሬዲዮ ስታደምጡ የቆያችሁ፣ በቲክቶክ ገጻችን ላይ ሀሳብ አስተያየታችሁን ሲሰጡኝ የነበራችሁ ወዳጆቻችን በሙሉ በመጨረሻ በዩቲዩብ ተገናኝተናል። ለማታውቁኝ ደግሞ ፌቨን ተክላ ይባላለሁ። ሰው ነኝ። ሌሎች ቅጥያዎች ይቆዩኝ። ኦልሬዲ ሰብስክራይብ አድርጋችሁ ስጠብቁኝ የነበራችሁ ሰዎች እጅግ በጣም አድርጌ ያመሰግናችኋለሁ። ጥሩ ጊዜ፣ ጥሩ ወዳጅነት እንደሚኖረን ተስፋ አደርጋለሁ። ሌሎች አዲስ ሰዎችም ካላችሁ ሰብስክራይብ በማድረግ ቤተሰብ እንሁን። ያልተባለ የለም፣ የተባለ ሁሉ ተሰምቷል። እንጃ እንደየእድሜያችን፣ እንደያለንበት ሁኔታ፣ እንደያረዳድ መጠናችን የተለያዩ ስሜቶችን እናስተናግዳለን እና ለነዛ ምናልባት ተሰምተው ግን ላልተደመጡ ስሜቶች የድምፅ ማጉያ መሆን ነው ያልተሰሙ ወጎች ዓላማ። እናንተ ግን እንዴት ናችሁ? እናንተ ግን እንዴት ናችሁ ካልኩኝ ልበላ ነው ማለት ነው። ኪፕ ዳት ኢን ማይንድ። ሽልጦ አለን፣ ቡና በጣን አለን። ያላችሁበት የመረጣችሁትን ያዙ። ዛሬ ከባባድ ጊዜያቶች ላይ ግሬስን ይዞ መቆየት ላይ ነው የምናወራው። በሁሉም የእድሜ ክልል ላይ በጣም የሚያስፈልግ ለትልቅ ሰውም ለወጣትም እያደገ ላለ ሰው፣ ምናልባት እያደገ ላለ ሰው ኮንሰርን ላይሆን ይችላል፣ ግን ለወጣት ለጎልማሳ በቃ ከቲኔጀርስን ከጨረስን በኋላ ከኤርሊ አደልትሁድ ጀምሮ በጣም ማተር የሚያደርግ ቶፒክ ይመስለኛል። ከባባድ ጊዜያቶች ላይ ግሬስን ይዞ መቆየት። ያ ከባድ ጊዜ ከፍ ብሎ ዴስፕሬሽን ውስጥ ሲከተን፣ የከባድ ጊዜ መጨረሻው ዴስፕሬሽን ውስጥ መክተት ነው ሰውንና ያ ከባድ ጊዜ በጣም ከፍ ብሎ ዴስፕሬሽን ውስጥ ሲከተን ራሳችንን ነው የሚያሳጣን። ራስን ማጣት ደግሞ ቀላል ነገር አይደለም። ዴስፕሬሽን መጥፎ ነገሩ ምንድነው? ሰውን ይቀይራል። the way we think፣ ከራሳችን ጋር የምናወራበትን መንገድ በጣም ኒዲ ያደርገናል። ነገሮችን አሁን ብቻ እንድንፈልግ ያደርገናል እና ከላይ ጀምሮ ከባባድ ጊዜያቶች ላይ ራሳችንን እንዴት ነው የምናወራው፣ እንዴት ነው ራሳችንን ትሪት የምናደርገው የሚለውን ነገር ሳናውቅ መምጣት መጨረሻ ላይ ዴስፕሬሽን ውስጥ ነው የሚከተን። በጣም ብዙ ዲስአፖይንት የሚያደርጉን ጉዳዮች ይፈጠራሉ። እነሱን ነገሮች ስንቀበላቸው እኛ ለነዛ ነገሮች የምንሰጠው ሪስፖንስ በጣም ማተር እንደሚያደርግ የምናውቀው ጉዳዩ ተመዞ ዴስፕሬሽን ውስጥ ሲከተን ነው። እንደ ወጣት ደግሞ በጣም ብዙ ነገሮች በኤነርጂ ስለሚሞከሩ ዴስፕሬሽን ላይ ለመድረስ በጣም ቅርብ ምንሆን ይመስለኛል። ያው ይሄ ሁሉም ነገር ቅርብ ነው። በቃ ለመሞከር ለመጣር የሆነ ኤነርጄቲክ መሆኑም ቅርብ ነው። አት ዘ ሴም ታይም ደግሞ የሆኑ ነገሮች ተደራርበው አልሳካ ሲሉ እጭ ብሎ ዴስፕሬት መሆኑ በዛው ልክ ቅርብ ነው። ዴስፕሬሽን ግን ህይወት ያሳጣል። ስፒሪቹዋሊ፣ ሜንታሊ፣ ፋይናንሻሊ በጣም አሪፍ ላይ ያሉ የሚባሉ ሰዎች አድቫይስ ሲሰጡበት ወይ ሲመክሩበት የምሰማው ነገር ነው። ዴስፕሬሽን ህይወት ያሳጣል ይላሉ ከሁለት ነገር አንጻር። አንደኛው ዴስፕሬት ስንሆን የሆነ ሁልጊዜም ካያችሁት የሆነ ነገርን ሞር ዴስፕሬት ሆነን ስንፈልገው የበለጠ ነው ከኛ እየራቀ የሚሄደው ምንም ነገር ላይ። እንደውም የሆነ አባባል አለ አይደለ? የሆነ ነገር በጣም ስትመኙት ኢትስ ናት ኢቭን አባባል፣ በቃ በቲዮሪ ደረጃ ያለ ጉዳይ ነው። ፕራክቲስ የሚደረግ ነገር ነው። የሆነ ነገር በጣም ስትፈልጉት ተመኙት፣ ከዛ ተውት፣ እርሱት ይባላል። አሁን እኔ ድሮ ይሄ ነገር በጣም ነበር ግራ የሚገባኝ። ቢካዝ እፈልጓለሁ እያልኩ አት ዘ ሴም ታይም ለምዶ የምተው ወይ ደግሞ እንዴት ነው እንደተውኩት ለራሴ የምነግረው ማስመሰል ካልሆነ የሚል ስሜት ውስጥ ነበረ።
ግን መተው ሲባል ለካ ያ ነገር መጣም ቀረም እኔ ህይወት ላይ የሚፈጠር የሆነ ትልቅዬ መጥፎ ነገር የለም ብሎ ማሰብ፣ ራሳችንን ከዛ ጉዳይ ዲታች ማድረግ ነው። ብዙ ነገር ላይ ደግሞ የሆነ ነገር እንፈልገዋለን ብለን ዲታች የምናደርገው ውስጣችን ወርዚ ነኝ ያ ነገር ይገባኛል የሚል ስሜት ሲኖረው ነው። ዲታች የማናረገው ደግሞ ፍርሃት ሲኖር ነው። ፍርሃት ጤነኛ ሆኖ ሳለ በጣም ኢራሽናል የሚሆንበት ጊዜ ላይ ወይም ደግሞ ፋቲፍ የሆኑ ጉዳዮችን አይምራችን ውስጥ ሲያሳስበን ባይሆንስ ባይሳካስ እንዲህ ቢሆንስ የሚሉ ነገሮች ሲበዙ ነው ወደ ዴስፕሬሽን የሚከተን። ቢካዝ እያንዳንዷን ነገር ካሰባችኋት ህይወት ላይ የሆነች ነገር እንጀምራለን። ከዛ አልሳካ ካለ ቀጣዩን ነገር እናስባለን። ከዛ 1 2 3 ነገሮች ከተደራረቡ ጥሩ ነገር ቀጣይ ላይ ይመጣል የሚል ሀሳባችን እየሞተ ነው የሚመጣው። ናቹራል ፕሮሰስ ነው ህይወት ላይ ተስፋ ማግኘትም ተስፋ መቁረጥም። ግን ደስፕሬት ስንሆን ረጅም ጊዜ ተስፋ መቁረጥ ላይ መቆየት ነው። ከዛ ግን ኮንሲኩዌንስ አለው። ኒዲ ነው የምንሆነው። ይሄ በጣም የራበው ሰው ምግብ አይመርጥም አይደል? ሲርበን ሁሉ ምግብ ይጣፍጣል ይባላልና አንመርጥም፣ ምግብ አንመርጥም። ኮንሲኩዌንሱ እሱ ነው። የማንመርጠው ምግብ ያሳምመናል። ከራበን ምግብ ባንመርጥ እንደው ሳይጣፍጠን በላን ሊሆን ይችላል። ግን ህይወት ላይ እንደዛ አይሰራም። ያልመረጥነው ነገር በኋላ ላይ ራሱን የቻለ ኮንሲኩዌንስ ይዞ ሊመጣ ይችላል። እና ዴስፕሬሽን አንደኛ ህይወትን የሚያሳጣው በጣም ዴስፕሬት ሆነን ምንም ነገር ስንፈልግ ኢነርጂው በራሱ አባራሪ ኢነርጂ ስለሆነ ወደኛ አይቀርብም። ምንም ነገር እየራቀ ነው የሚመጣው። ወርዚ ነን የሚለው ስሜት መጀመሪያ ውስጣችን ስለማይኖር። ሁለተኛው ዴስፕሬሽን ሄዶ 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 ማንነትን ነው የሚነካው። ይሄ ለራሳችን ያለን ክብር፣ ከራሳችን ጋር የምናወራው ወሬ፣ አክቲቭ አድርጌያለሁ ብለን የምናስባቸውን ነገሮች የመሳሰሉትን ሄዶ ይነካል። ዳውት ማድረግ እንጀምራለን። ለራሳችን የሰጠነውን ጥሩ ነገር በሙሉ ዳውት ማድረግ እንጀምራለን። ጭፍን ሆነን ዊክነሶቻችንን ኢግኖር አድርገን እንኑር አይደለም፣ ግን ስለራሳችን የምናውቃቸው ጥሩ ነገሮች እንሻሻልበታለን ብለን የምናስባቸውን ነገሮች በሙሉ እየተውን መምጣት እንጀምራለን። የምር ይሄን ነገር እችላለሁ፣ እርግጠኛ ነኝ ይሄን ነገር አውቀዋለሁ ወደሚል ጉዳይ እንገባለን። ያን የሚያመጣው ከዴስፕሬሽን ጋር ተያይዞ የሚመጣው ራስን ኤቭሪቲንግ ኩዌሽን ማድረግ ነው። ችግራችንም ያ ነው። ቢካዝ ልክ አለን አይደለ? የሆነች ትንሽ ነገር ስትፈጠር ከላይ ጀምሮ ሁሉንም መደርመስ፣ ድሮም እኮ እኔ ምናምን ተብሎ ከላይ ጀምሮ የተገነባ ነገር እያፈረስን ነው የምንመጣው። የዴስፕሬሽን መጥፎነት ደግሞ ያ ነው። ከባድ ጊዜ ላይ ግሬስን ይዞ መቆየት በጣም ከባድ፣ ሴም ታይም ደግሞ በጣም መሰረታዊ የሆነ ላይፍን ቢውልድ ሲደረግ በቃ ይሄ ቤስት ስኪል ከሚባሉት ውስጥ ትልቁን ፐርሰንት የሚይዝ ይመስለኛል። ራሳችሁንም ቢያጋጥሟችሁ የሚያውቅ ከሆነ በጣም ደስፕሬት ሆናችሁ የሆነ ነገር ፈልጋችሁት ስንቶቻችሁ ናችሁ ያገኛችሁት? ከዛ ደግሞ ስተውት ወይ ደግሞ ሆነ ብላችሁ እያስመሰላችሁ ችላ ማለት ሳይሆን በቃ ወይ ለኔ ያላለውም ነው ወይ ደግሞ በሰዓቱ ይመጣል አይነት ስሜት ራሳችሁ ላይ ፕራክቲስ ታደርጉ የሚሰማችሁ ስሜት ቀጥታ ያህን ጉዳይ አትራክት ወደ ማድረግ ነው የምትሄዱት። ከዛ እናንተ ጋር ስሜቱ ይጠፋል ነው ይሄ በጣም መፈለጉ ይጠፋል። እኔ በራሴ ኤክስፒሪየንስ ካደረኩት ውስጥ በጣም ደስፕሬት ሆኜ ፈልጌ ያገኘሁት ነገር የለም። የበለጠ እየራቀ ነው የሚመጣው። and I believe that's the key። ዲታች ማድረግ ከባባድ ጊዜያቶችን አለማመን አይደለም፣ እነዛ ስሜቶች ውስጥ አለመቆየት አይደለም፣ ግን በቃ ሙሉ ህይወታችን እንደተቆጣጠረውና ከዚህ ከባድ ጊዜ የኛ ጥሩ ነገር እንደማይወጣ ማሰብ በጣም የሚገል ያው ዴስፕሬት ያለመሆን ተቃራኒ ቅድም በጣም ትልቅ ስኪል ነው ያልኩት። ይሄኛው ደግሞ በጣም የሚገልና እንደ ስኪል ፕራክቲስ ካልተደረገ በጣም ህይወታችንን የሚያበላሽ ነገር ነው ብዬ አስባለሁ። ያልተባለ የለም ግን የተባለ ሁሉ ተሰምቷል ወይ እንጃ። እንደያለንበት ሁኔታ ለሚሰሙን የተለያዩ ስሜቶች ድምፅ ማጉያ መስጠት ነው ያልተሰሙ ወጎች ዓላማ። እየተከታተላችሁ ያላችሁት ያልተሰሙ ወጎቻችንን ነው። ሰብስክራይብ ማድረግ እንዳትረሱ። ስሜት ላይ ስለምናወጋ ሀሳብ፣ አስተያየት፣ እይታችሁን ኮመንት ላይ አስቀምጡልን። ዴስፕሬሽን ደግሞ ከባድ ነገሩ በህይወት እያለን ነው የሚበላን። ይሄ ወይ አልሞትን ወይ አልተረፍን አይነት ነገር ነው። ቢካዝ ኢማጂን የሆነ ሳይክል ውስጥ ነው የሚከተን።
አንደኛ ከሰልፍ ወርዛችን የምንፈልገው ነገር መራጭ ከሆንበት ጉዳይ እኔ የምፈልገው ይሄን ነው፣ እኔ የሚገባኝ ይሄ ነው የምንለው ነገር ይጠፋል። ያ ጠፍቶ ስቲል ደግሞ ዴስፕሬሽን ኢነርጂ ስላለን በቃ ይሁን የሆነው ይሁን የምንለውን ነገር እታች ምድር ላይ ያለ ነገር ነው የምናገኝበት። ከዛ ሁልጊዜ ደግሞ አይምሯችን ይጠይቀናል። ይሄ የሚፈጠር ነገር አለ አይደለ ውስጥ ነን ብለን የምናስበው ቫሊዩ የምንሰጠው ነገርና አክሽን ላይ ተግባር ላይ ደግሞ ሲወጣ እየተፈጠረ ያለው ሪያሊቲ ላይ ደግሞ እየተፈጠረ ያለው ነገር ሲጋጭ ኮግኒቲቭ ዲዛይናንስ ይፈጠራል። ራይት? ይሄ ቴንሽን ነው የምናስበውና ስለ ራሳችን የምናውቀው ቫሊዩ የምንሰጠው ነገርና እየተፈጠረ ያለ ተግባር ላይ ደግሞ እየሆነ ያለው ነገር ሲጋጭ ነው። ስለዚህ አይምሯችን ሁልጊዜ ጥያቄ ይፈጥርብናል። አይምሮ ደግሞ አይሸወድም። ትሬን ይደረጋል እንጂ አይምሮ አይሸወድም። ትሬን የምናደርገው ነገር ነው እንጂ የምንሸውደው ነገር አይደለም። አናታልለውም። ሶ ሁልጊዜ ደስፕሬት የሆነ ኢነርጂ ውስጥ በቆየን ቁጥር ኢትስ ሰምቲንግ የማያልቅ ፕሮሰስ ተመልሶ 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 ሳይክሉ የሆነ አይነት ተስፋ መቁረጥ፣ የሆነ አይነት የድሮን ነገር ኩዌሽን ማድረግ፣ የድሮን ነገር ማስታወስ፣ ቫሊዋችንን ድጋሚ ኩዌሽን ማድረግ፣ ሰልፍ ወርዛችንን ኩዌሽን ማድረግ፣ እንደዚህ አይነት ነገሮች ውስጥ ነው የሚያስገባን። ዲስፕሬሽን ህይወትን ነው የሚያሳጣው የሚለው ቃል የሚገልጸው ብዬ የማስበው ለራስ ያለን ክብር ያፈራርሰዋል። መራጭ አንሆንም በፍጹም። ኢማጂን ለእኔ የሚገባኝ ይሄ ነው የምፈልገው የሚሉትን ነገሮች ትተን በቃ ለዛሬ ይሁን የምንላቸው ጉዳዮች ውስጥ ስንገባ ህይወት ራሱ ኢንትረስቲንግ አይሆንም። ይሄ ነገን ለማየት አለ አይደለ በጣም ቦሪንግ ይሆናል። በምንፈልገው ወይ እየኖር ነው ሳይሆን ሲቀር ማለት ነው። አለቀልኝ ማለት የመሸነፍ ስሜት በራሱ እዛ ውስጥ ረጅም ጊዜ መቆየት በጣም የሚከብድ ነገር ነው። ልክ ለዲስፕሬሽን ህይወታችንን አሳልፈን ስንሰጥ የህይወታችንን መሪ ዲስፕሬሽን ሲይዘው በጣም አደገኛ ስቴጅ ላይ እንዳለን እንደው ማዘን መከፋቱ ምናምን አልሆነልኝም ማለቱ ዲስአፖይንትድ መሆኑ በጣም ይሻላል። ልክ ዲስፕሬሽን ደረጃ ላይ ሲደርስ የመታከት አይነት ስሜት ነው። ሲታከት ደግሞ ሰው ለሰርቫይቫል ነው የሚኖረው ነው ለመኖር ለመብላት በቃ ዛሬን ሰርቫይቭ ላድርግ አይነት ነገር ነው። ባላደርግም ምንም አይደለም አይነት ስሜት ውስጥ መግባት ጭምራለሁ እና የተገኘውን ማስገባት ይሆናል። የተገኘው ገብቶ ደግሞ በምንም ታምር ሊጠቅመን አይችልም። በምንም ታምር ሊያግዘን አይችልም። የበለጠ ወደኋላ እየጎተነ ነው የሚመጣው። ለራሳችሁ ጠይቃችሁ ታታቁም? ደህና በሆናችሁበት ጊዜ ከባድ ጊዜ ማንነታችሁን ባላስጠየቃችሁ ሰዓት በፍጹም የማትቀበሏቸውን ነገሮች ልክ ደስፕሬት የሆነ ፊሊንግ ውስጥ ስትሆኑ እዛ ውስጥ እያላችሁ እነዛን ነገሮች ደጋግሞ ማሰብና ዋቲፍ ማለቶች ውስጥ ትገባላችሁ። ሳታስቡት ነው ሽርትት እያለ የሚያመልጠው ማንነታችሁ ከራሳችሁ እና ያ የሚሆንበት ምክንያት ደስፕሬሽን ጀጅመንታችንን ዲስቶርት ስለሚያደርገው ነው። ነገሮችን የምናይበት አንግል፣ የኛ ቫልዩ፣ የኛ አስተሳሰብ ዋጋ ያጣል፣ ቦታ ያጣል። እዛ ቦታ ላይ በቃ ይሄ ሰልፍ ወርዝ፣ ሰልፍ ሪስፔክት፣ ቫልዩ የምናደርገው ነገር ምናምን ቀልድ ነው በዛ ሰዓት። ያው መቼስ በጣም ለራበው ሰው እንዴት ብሎ ያን ራቡን ማሸነፍ እንደሚችል ቁጭ ብሎ ከማውራት ይልቅ ምግብ መስጠት ነው አይደለም ያን ሰው የሚያተርፈው ወይ በዛ ሰዓት ያ ሰው የሚፈልገው የሰርቫይቫል ጉዳይ ስለሆነ። ዲስፕሬሽን ውስጥም ስንገባ የሆነ ሩጫ አለ ውስጣችን። በቃ ይሄ ኒዲ መሆን፣ የሆነ ነገር ለመሙላት መፈለግ እና ቁጭ ብለን ስናስበው ያ ኒዲ መሆን ከየት ነው የመጣው? የሆነ ነገር አጥብቀን ከመፈለግ ነው። ስንለቀው በቃ ልቅቅ ነው። ምንም ይሄ ራሽ ውስጥ የሚከት ነገር እንደሌለ እንገነዘባለን። ካለቀቅነው ግን ሁልጊዜ ያ ኒዲ መሆን ውስጥ ነው የምንቀመጠው ማለት ነው። ያ ደግሞ ህይወታችንን ቫሊዩ አለን ብለን ወደነዋል ብለን የመረጥነውን ነገር ፈልገን ገብተንበት ወደማይሆን መስመር ነው የሚከተን። and I don't think ያን ዲዘርቭ የሚያደርግ ነገር ያለ እዚህ ምድር ላይ ያን የኛን ዲስፕሬሽን እና የኛን ሙሉ ለሙሉ ስጥት ማለት የሚፈልግ ሳይሆን ዲዘርቭ የሚያደርግ የሚገባው ነገር አለ ብዬ አላስብም እዚህ ምድር ላይ። ለዛ ነው በከባድ ጊዜ ላይ ለራሳችን የምንነግረውን ነገር ከራሳችን ጋር የምናወራበትን መንገድ ከዛ ደግሞ ስቴትመንቶቻችን በራሱ እንዲህ የሆነው እንዲህ ነው ኮዝ ኤንድ ኢፌክት የምንሰጣቸው ነገሮች አሉ አይደለ? እሱን ሁሉ በደንብ ኩዌሽን ማድረግ ያለብን አይምሯችንን ሉዝ እንዳናረገው ነው። ሉዝ እንዳናረገው ሲባል ግዴታ የሚታይ መጥፎ ነገር ባይፈጠርበት እንኳን የሚጎዳን ውስጡን ይሄ እየበላ የሚገል ነገር አለ አይደለ? እንደዛ እንዳይሆንብን ነው
ምርት እንዳይሸውደን ማለት ነው። ባጭሩ ወደማይሆን መስመር እንዳንገባበት ነው በጣም መጠበቅ ያለብን። እንደዚህ አይነት ጊዜያቶች ላይ ሰው የሆነ ነገር ውስጥ ገብቶ አልፎ ሲያወራው ይሻላል ክብደቱ። ሰው እዛ ውስጥ ሆኖ ግን መውጫ ቀዳዳ እንዳለ እየተሰማው የሆነ አይነት ሆፕ እንዳለ እየተሰማው ተስፋ ሲያደርግ ሲበረታበት በጣም ከባዱ ነገር ያ ነው። ለዛ ነው በጣም መጥፎ ጊዜያቶች ላይ ሆኖ ሰው ግሬሱን ሲጠብቅ ትልቅ ስኪል ትልቅ ጡንቻ እያዳበረ እንደሆነ የሚሰማኝ። ለዛ ነው ከባድ ነገር ነው። ካለፈ በኋላ ያህን ነገር እንዲህ ነበር እኮ ብሎ ማውራቱ ይቀላል። እዛ ሁኔታ ውስጥ ሆኖ ግን እስቲ ራስን የተሻለ ነገር እንዳለና የተሻለ ነገር እንደሚገባ ዝም ብሎ የተገኘውን ማግበስበስ እንደማይገባና እስቲል እዛ ስታርቪንግ ውስጥ እዛ መራብ ውስጥ እዛ የሆነንን ነገር ኒድ ሆኖ መፈለግ ውስጥ እንኳን መራጭ መሆን መቻል ማለት ትክክለኛ ስኪል ማዳበር። በከባድ ጊዜ ላይ ግሬስን መጠበቅ ለራስ ማንነትን ማስታወስ፣ ይሄ የተቀመጡ ቫሊዩ የሚደረጉ ነገሮችን ማስታወስ ማለት የተሰማንን ስሜት ኢግኖር ማድረግ ይመስለዋል ብዙ ሰው። በሰዓቱ እየተሰማን ያለውን ስሜት አይ እሱ አይደለም ብሎ ሀዘንም ከሆነ አለማስተናገድ ይመስለዋል። እንደዛ አይደለም። እንደውም በተቻለ የሚሰሙ ስሜቶች በሙሉ እንዲሰሙ መፍቀድ መቻል ነው። ኢግኖር ማድረግ አይደለም ግሬስፉል መሆን ማለት ነው። ነገር ግን ያ የተፈጠረው ነገር የገነባነው ሙሉ ማንነት እንዳያደፈርሰው እንዳይደረምሰው ፊት አለመስጠት ማለት ነው። ሌላው ብዙ ነገር በመረጋጋት ውስጥ ነው ግልጽ እየሆነ የሚመጣው። ኬዎስ ምንም ነገር ላይ መፍትሄ ሆኖ አያውቅም። ሜቢ ኬዎስ መፍትሄ ከሆነ መሆን የሚችለው ሳይደፈርስ አይጠራ የሚባል አባባል አለ አይደለ? በኋላ ላይ ካልምነስን ይዞ ሊመጣ የሆነ አይነት ውዥንብር ውስጥ መግባት ሊኖር ይችላል። ልክ ግን ያ ኬዎስ መጨረሻ ላይ ካልምነስን ሊያመጣ ነው እንጂ መጨረሻ ላይ መፍትሄ ሆኖ አይመጣም። ጤነኛም ኢነርጂ አይደለም። ረጅም ጊዜ እዛ ውስጥ መቆየት ትክክለኛ ኢነርጂ ነው ብዬ አላስብም። እንደ መፍትሄ አይተ ነው ማለት ነው። ሲምፕሊ ወደ ካልምነስ በርን ለማድረስ የምንገለገልበት ነገር ነው መሆን ያለበት ብዬ አስባለሁ። እዛ ውስጥ መቆየት አይገባም ሳይሆን ብንቆይም የሆነ ነገር እንዲሰማን መፍቀድ፣ ከዛ ሙሉ ለሙሉ ራሳችንን ስጥት ማድረግ። ሁሉም ነገር አይጸናም አይደለም። ስሜቶች ላይ ስንመጣ ብዙ ስሜት አይጸናም። ይመጣል፣ እንለብሰዋለን፣ ይወጣል፣ ይመጣል፣ እንለብሰዋለን፣ ይወጣል ነገር። ልክ እንደዛ ኬዎስም ወደ ካልምነስ ለማሻገር እንዴት ነው እንደ መንገድ እንዲህ ልፍ የምንልባት ሆና ስትመጣ ቢዩቲፉል በጣም አላይቭ የመሆን በህይወት የመቆየት አይነት ስሜትን የሚሰጥ ነገር ነው እንጂ ምንም ነገር በካልምነስ ውስጥ ነው ግልጽ እየሆነ የሚመጣው ወይ እየጠራ የሚመጣው። ሌላው ከባድ ሁኔታ ላይ ሆነን አእምሯችንን መጠበቅ ለራስ ያለንን ሰልፍ ሪስፔክት በራሱ ያሳያል። ቅድም ብዬዋለሁ አይደለ? አእምሮ ትሬን ይደረጋል እንጂ አይሸወድም። ስለዚህ ይመዘግባል እያንዳንዱን ነገር። መጥፎ ጊዜያቶቻችን ላይ የሆኑ ሲቹዌሽኖች ሲመጡ እንዴት ነው የሚያናጉን፣ እንዴት ነው ደግሞ ራሳችንን ጠብቀን የምንቆይበት፣ አእምሯችንን ሳናስነካ ማንነታችንን ሳናስነካ የምናልፍበት የሚለውን ነገር እየመዘገበ ነው የሚሄደው እና በዛ ውስጥ ራሱ ማለፍ በራሱ ብዙ ነገር አእምሯችን ስለኛ እንዲመዘግብ ያደርገዋል። በመረጋጋትና ራስን በማክበር ውስጥ ያን ሁኔታ ስናልፈው ዋንቲንግ ኢነርጂ ላይ አይደለንም። ይሄ ሁሉም ነገር አሁን ፊክስ ካልተደረገ የሚል የመንገብገብ ስሜቱ ስለማንሆን ዴስፕሬሽን አይጠጋንም፣ ሩቅ ነው ከኛ። ግን ብዙ ነገሮችን ይሄ ኢንኮንትሮል ለመሆን መሞከር፣ በቃ ሁሉም ነገር አሁን በአሁን ፊክስ ካላደረግኩኝ የሚል አይነት ስሜት ውስጥ ያለ ሰው ሲሆን በጣም ለዴስፕሬሽን እንቀርባለን። አንዲት ልጅ ነበረች፣ በጣም ድሮ ነው የሆነ ነገር ሀፕን ሲያደርግ ልብሽን ጠብቂ ትለኝ ነበር እና በሰዓቱ ያው አትጨናነቂ፣ በቃ የሆነ ሲቹዌሽን ሲፈጠር ዩኒቨርሲቲ ውስጥ ስለነበረን አክሱም ዩኒቨርሲቲ ውስጥ ስለነበረን ልብሽን ጠብቂ ስትል የሚሰማኝ የነበረው ስሜት በዛ ሌቭል በነበረኝ አንደርስታንዲንግ አይምሮሽንም ጠብቂ ልብሽንም ጠብቂ ሲሆን በቃ አትጨናነቂ፣ አፌክት እንዳያደርግሽ ያን ያለው ግን ኢትስ ዲፕ የሚፈጠሩ ነገሮች እኛ ለራሳችን የሰጠነውን ማንነት እኛ ስለራሳችን የምናውቀውን ስለራሳችን የምናስበውን እና ወደፊትም ራሳችንን የምናይበትን ነገር አፌክት እንዳያደርግ ነው መልክቱ። ያድረስ ዲፕ ነው። አሁን ላይ ነው አሁን ይሄን ኖቲስ የማደርገው እና ከባባድ ጊዜያቶች ላይ ግሬስን ይዞ መቆየት ማለት በአጭሩ ከባባድ ጊዜያቶች ላይ የአእምሮ ሰላምን መጠበቅ፣ ልብን መጠበቅ ነው። የሆነ ምቾት የሚነሳን ነገር ሲፈጠር ቶሎ እርምጃ ለመውሰድ መሞከር፣ ያን ጉዳይ ፊክስ ለማድረግ የምንሮጣት ሩጫ ራሳችንን መጠበቅ ይመስለናል፣ ራሳችንን ፕሮቴክት እያደረገን ይመስለናል። ግን ጉዳዩ ውስጥ ሆነን አእምሯችንን መጠበቅ
እሱ ነው ራስን ሙሉ ለሙሉ ፕሮቴክት ማድረግ ማለት። ቢካዝ ምድር ላይ በጣም ብዙ ነገር ይፈጠራል እና ከሚፈጠረው ሁሉም ነገር ራሳችንን ፕሮቴክት ማድረግ አንችልም። ሶ እዛ ውስጥ ስቲል ሆኜ እንዴት ነው የአእምሮ ሰላሜን የምጠብቀው ልቤን የምጠብቀው የሚለውን ስኪል ማወቅ መቻል ሰምቲንግ በቃ ለረጅም ጊዜ አግዞ የሚያቆይ ነገር ስፔሻሊ ደግሞ እንደ ወጣት ብዙ ነገሮችን መሞከር የሆኑ ነገሮችን ማስተካከል ምናምን ለሚያስብ ሰው በጣም የሚያግዝ ስኪል ይመስለኛል። በዛው ልክ ደግሞ በጣም ጥንካሬ የሚፈልግ ነገር ነው። ባይ ዘ ወይ አንዳንዴ በቃ ልክ እንደ ሪሲሊንግ ያ ሰው ቀድሞ ፍን አድርጎ ከያዘኝ ኦልሬዲ ተሸንፌያለሁ፣ ሰው ቀድሜ መያዝ አለብኝ ወይ ተይዤም የሆነች መንገድ መፈለግ አለብኝ የሚል የሆነ የመሽሎክሎክ አይነት ቶሎ ብሎ የሆነች ነገሮችን ፊክስ ለማድረግ የመሞከር አይነት ሜቶዶችን ረጅም ርቀት እንደሚያስጉዙን እያሰብን እየተገነዘብን ስለምንመጣ ለችግሮችም ለመጥፎ ስሜቶችም ማምለጫ ሾርት ከቶች ይበዙብናል። በጣም ብዙ ሾርት ከት አለ። እነሱን ነው የምናስቀድመው። ግን እዛው ስሜት ውስጥ ቆይቶ ያህን ነገር ፊክስ ለማድረግ መሞከርና ምንም ነገር አይጸናም፣ ምንም ስሜት አይጸናም፣ ገብቶ ኦልሬዲ ስሜቱ ከኛ እስኪወጣ መጠበቅ መቻል። በዛ ውስጥ ስቲል ሆኖ ግን አይምሯችንን ልባችንን መጠበቅ መቻላችን በዋናነት ግሬሽስ መሆን ማለት ያ ነው። ቢካዝ ምቾት የሚነሱን ነገሮች ውስጥም ሆነን ስቲል ዋጋ አለን። ያን ማመን መቻል በጣም ይከብዳል። እንደሱ አይነት ስሜቶች ውስጥ ሆነን ማጽናኛ ነው የሚመስለን። ያለ ምንድን ነው ወርዚ ነን ብለን የምናስባቸውን ነገሮች ቢውልድ የምናደርገው አሉን ብለን በገነባናቸው ነገሮች ነው። ግን አሉን ብለን የገነባናቸውን ነገሮች ያመጣናቸው እኛ ነን። ስቲል ምንም ነገር ቢፈርስ ከዜሮ ድጋሚ እነዛን ነገሮች ማምጣት የምንችል ሰዎች እንደሆንን መገንዘብ ያቺ እምነት ትመስለኛለች። ይሄ ደስፕሬት የመሆንና ያለመሆን መሀል ድልድይ ላይ ያለችው። ያልተባለ የለም ግን የተባለ ሁሉ ተሰምቷል ወይ እንጃ። እንደያለንበት ሁኔታ ለሚሰሙን የተለያዩ ስሜቶች ድምፅ ማጉያ መስጠት ነው ያልተሰሙ ወጎች ዓላማ። እየተከታተላችሁ ያላችሁት ያልተሰሙ ወጎቻችንን ነው። ሰብስክራይብ ማድረግ እንዳትረሱ። ስሜት ላይ ስለምናወጋ ሀሳብ፣ አስተያየት፣ እይታችሁን ኮመንት ላይ አስቀምጡልን እና ሁላችንም ራሳችንን መጠየቅ ያለብን ጥያቄ በሆነ ችግር ምክንያት ምን አይነት ሰው ሆንኩኝ? በዛ ችግር ውስጥ እያለፍኩም የአእምሮ ሰላሜን እየጠበቅኩኝ ነበር ወይ? ኦር አሁንም እያለፍኩኝ ከሆነ ስቲል በዛ ችግር ውስጥ እያለፍኩኝ የአእምሮ ሰላሜን እየጠበቅኩት ነው ወይ? ላይክ እንትና እንዴት ሆነ ይሁን እንትና እንዴት ሆነ አይሁን ብለን እንደምናስበው የሆነ ጉዳይ ተፈጠረብኝ ሲል ሰው ስቲል ይሄ ሲቹዌሽን እኛ ላይ እየተፈጠረ አይደለ? ይሄ ሲቹዌሽን እየተፈጠረ እኔ እንዴት ነኝ? እኔ እንዴት እየሆንኩኝ ነው? እንዴት ነው አእምሮዬ? የሚሉትን ነገሮች ለራስ መጠየቅ መቻል፣ የራስ ጠያቂ መሆን መቻል አለብን። እነዚህ ነገሮች ስለተፈጠሩ የኛ ዋጋ ይቀንሳል ማለት አይደለም። እኔ ስላልኩኝ ግን አይደለም ያን የምናምነው። ይሄ ዲፕ የሆነ እምነት ይፈልጋል፣ ዲፕ የሆነ ብሊፍ ይፈልጋል፣ ውስጥ የተቀመጠ ነገር። ምክንያቱም አንዳንዴ እነዛን ከባድ ጊዜያቶች እናልፋቸዋለን። ከዛ ግን ሉዝ ማድረግ የሌለብንን የራሳችንን ክፍል ሉዝ እናደርገዋለን። and that's because ኦልሬዲ እያፈራረስን ስለምንጠብቀው ነው። እዛው የሆኑ ሲቹዌሽኖች እየተፈጠሩ ከራሳችን ላይ የሆነ ነገራችንን እየጣልን ቫሊዩ የምንሰጠውን ነገር እየተውን ሰልፍ ሪስፔክትም ከሆነ ድሮም እኮ እኔ ወደሚል ምናምን ስለምንገባ ልክ ያ ጉዳይ ያ ከባድ ጊዜ ካለፈ በኋላ ማንነታችንን ብዙም አናስታውሰውም። ከዛ ጉዳይ ጋር አንድ ላይ ይጠፋል። ከዛ ጉዳይ ጋር አንድ ላይ ሉዝ የምናደርገው በጣም የምንወደው የምናፍቀው የማንነታችን አካል ይኖራል። that's why like nothing is worthy enough to lose yourself for ይባላል። ምንም ነገር ወርዚ አይደለም የኛ ማንነት who we are እንደ ሰው ለማጥፋት። ከባድ ጊዜ ማለፍ ብቻ ሳይሆን ምን አይነት ሰው ሆነ እንለፈው የሚለው ማተር የሚያደርገው። and this is where grace comes in። መጥፎ ጊዜ እያሳለፍን እንደሆነ መታከት ውስጥ እንዳለን ኢግኖር ማድረግ ያህን አለማመን አይደለም፣ ግን ያ መጥፎ ጊዜ ሊቀይረው እንደፈለገው ሰው አለመቀየር ማለት ነው። ከባባድ ጊዜያቶች ማንነታቸውን የሰጣቸው ሰዎች አታውቁ። የገንዘብ እጦት ሊሆን ይችላል፣ እሆናለሁ ብለው ወደማያስቡት ሰው የከተታቸው ግንኙነት ማጣት ሊሆን ይችላል። ላይክ የኔ ብለው የሚያስቡትን ሰው ማጣት፣ ሉዝ ማድረግ፣ በዛ ሰው መከዳት የመሳሰሉት ነገሮች እሆናለሁ ብለው ወደማያስቡት ሰው የቀየራቸው ብዙ ሰዎች አሉ። ከዛ ደግሞ ኮንሲኩዌንሱ ምን ይሆናል? የት ልረፍ ግብግብ ውስጥ መግባት። በቃ ኒድ የመሆን ስሜት ይመጣና
ራስን ኩዌሽን ማድረግ ይጀመርና ቀጥታ ወዴት ይሄዳል? ግንኙነት ከሆነ ላይክ እኔ ለምንድን ነው ግንኙነት የማይሆንልኝ ብሎ ይሄ ሁሉም ነገር ላይ መሞከር፣ የትኛውም ሁኔታና የትኛውም ሲቹዌሽን ላይ አላርፍ ማለት፣ ግንኙነትን ለማስተካከል መሞከር፣ እዚህም እዛም ጋር የሆኑ ነገሮችን ፊክስ ለማድረግ መሞከር ቱ ማች በስራ የማይመጡ ጉዳዮችን ግንኙነት ስፔሲፊክ በሆኑ እንዲህ ተደርጎ ፕላን በተደረጉ ስራዎች የሚመጣ አይደለም እና እያንዳንዱን ነገር እያቀዱ ቱ ማች ኤፈርት እየሰጡ ምናምን ኒዲ መሆንን እያሳዩ የት ልረፍ ግብግብ በቃ እዚህ ጋ ነኝ የሚለውን ነገር ለራሳቸው መንገር መፈለግ፣ ሰርቴን መሆን። ሰርቴኒቲ በጣም እንወዳለን እንደ ሰው። የማናገኘው ነገር ደግሞ ሰርቴን መሆን ነው አይደል? የሆኑ ጉዳዮችን በቃ እዚህ ጋ ነኝ ማለት እንፈልጋለን እና ገና ነው አንወድም። ገና ነው ወይ ደግሞ ገና ፕሮሰስ ላይ ነው ወይ ሂደት ላይ ነው አንወድም። የሆኑ ጉዳዮች ይረብሹናል እንደየ እድሜያችን ወይ እንደያለንበት ሁኔታ። የሆነ ሰው ግንኙነት ይሆናል የሚረብሸው፣ የሆነ ሰው የሆነ ነገር አለመሳካት ይሆናል የሚረብሸው፣ የሆነ ሰው ኬሪየር ፓዝ ላይ ሰክሰስፉል አለመሆን ገና መሆን ይሆናል የሚረብሸው። ብቻ እንደየ ሁኔታችን ግን የሚረብሸን ነገር ላይ ገና ነን ማለቱን ስለማንፈልገው 4 ነጥብ እንፈልጋለን የሆኑ ጉዳዮች ላይ ኤንድ ያን 4 ነጥብ ለማግኘት እኛ የምንሞክረው ሙከራ ከዴስፕሬሽን ኢነርጂ ስለሚነሳ ብዙ ነገሩ አይሳካም። ማሯሯጥ ነው የምንይዘው። አንዳንዴ ልቅቅ ማለት፣ አንዳንዴም ሳይሆን ልቅቅ ማለት ጥሩ ነው። ልቅቅ ብሎ ነገሮች ፍሎ እንዲያደርጉ ፍሎ ስቴት ላይ ፍሎ ኢነርጂ ላይ ሆኖ ነገሮች በራሳቸው እኛ ኢንፈርት አንሰጥም አይደለም፣ እንሰጣለን። ግን የሆነ ከኛ ኮንትሮል ውጭ እንደሆነ እያወቅን ነገሮችን በጣም የእኛን ኢንቮልቭመንት ካላገኙ ብለን የምንታገላቸውን ነገሮች መተው መቻል ግሬስፉል መሆንን ይሄ ግሬስ መልበስን የሚሰጠን ነገር ይመስለኛል። ሌላው የዴስፕሬሽን ኢንድ ጎል ምንድን ነው? ሄዶ 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 የሚሰጠን ጥሩ ነገር ምንድን ነው ብለን ብናየው ዴስፕሬሽን ጥሩ ነገር ይዞ መጥቶ አያውቅም፣ የለውም። ዝም ብሎ ብቻ ማቻኮል ነው። ይሄ የሆነች የለም ያለ ሰዓቱ ያለ ቦታው የሚጠራ አላርም አይነት ነገር ነው። ከዛ ያቺ ኢራሽናል ፊር ውስጥ መክተት ነው። ፍርሃት መጥፎ አይደለም፣ ግን ኢራሽናል ሲሆን መጥፎነቱ እየጎላ ይመጣል፣ አላግባብ ይሆናል። ምንም ነገር ባላንስ አይደለም። ልክ እንደዛ ደስፕሬት ስንሆን ያቺን ተስፋ መቁረጥ ስሜት ለመሻገር ከብዙ ስሜት ጋር ተደባድበን ነው የምንወጣው። ስለዚህ ሁልጊዜ ራሽ ውስጥ ነው ያለ ነው። ኢራሽናል ፊር በዚህ ጋር ይመጣል። ዲፕሬስድ የሚያደርጉ ነገሮች ሊመጡ ይችላሉ ከጊዜ ጋር እንድንራመድ ምናምን እና ከኛ ኮንትሮል ውጭ እንደሆነ እያወቅን ራሱ የሆኑ አይነት መታገሎችን የምታገላቸው ሁኔታዎች አሉ። ከባድ ጊዜ ላይም ጭምር ማለት ነው። ከባድ ጊዜ ላይ እንደሆንን እዛው ውስጥ ሆንን እና ያ ነገር ምንም አመጣብን ስቲል ግሬሳችንን ሳንለቅ ያን ነገር መቀበል መቻል ህይወትን ራሱ ማስደንገጥ ይመስለኛል። አዲስ አይነት ኤነርጂ ነው። እስፔሻሊ ደግሞ በጣም ደስፕሬት እየሆነ ለኖረ ሰው የሆኑ ነገሮች ከፍ ዝቅ ሲያደርጉት አብሮ ከፍ ዝቅ እያለ በአይምሮም በሁሉም ነገር እየተሸነፈለት ለሚቆይ ሰው ደስፕሬሽን ውስጥ ሳይገባ በግሬስ መጠበቅ፣ በግሬስ አይምሮንም ልብንም መጠበቅ መቻል አዲስ ህይወትን የመኖሪያ መንገድ ነው። ቅድም እንዳልኩት ደግሞ በጣም ትልቅ ስኪልም ጭምር ነው። ሌላው መጥፎ ጊዜያችን ላይ ደስፕሬት ከመሆናችን የተነሳ መፍትሄ ብለን የምንወስዳቸው መፍትሄዎች የሚያስከፍሉን ዋጋ ነው። ሄደን ሄደን ደግሞ ሰልፍ ዳውት ውስጥ እንገባለን። ወደ ምን ይሄዳል? ራሳችንን ዳውት ከማድረግ እናልፍና ምን አጥፍቼ ነው ምን ኃጢአት ሰርቼ ነው ውስጥ እንገባለን። ወይ ደግሞ ከፈጣሪ ጋር ያለንን ግንኙነት በራሱ ዳውት ማድረግ ውስጥ መግባት። እንዲህ ከፍ እያለ ነው የሚሄዱ በጊዜ አይምሯችን ጋማውን ካልተያዘ ማለት ነው። በራሳችሁ ኤክስፒሪየንስ አድርጋችሁ ታታውቁም? ይሄ መረባበሽ እንዲህ ቢሆን እንደዛ ቢሆን ምናምን የሚሉ ጭንቀቶችን ትተን የምንፈልጋቸው ነገሮች ተሳኩ አልተሳኩ ኤቭሪዴይ ወይ ኤቭሪ ሚኒት ክሮስ ቼክ ማድረጉን አቁመን በቃ የሚያስፈልጉ ነገሮች ላይ እንሰራለን። ከዛ ግን እንዴት ነው የሚሆነው? ማን ነው የሚያደርገው? ቤት በኩል ነው ሰው ማገኘው? እንደዚህ ነው እንደዛ ነው የሚሉትን ነገሮች ትተን እኛ ፎከስ ማድረግ ያለብን ጉዳዮች ላይ ያ የሚመጣውን ነገር ወይ የምንጠብቀውን ነገር ስናገኘው ምን አይነት ሰው ሆነን መጠበቅ እንዳለብን እነዛ ጉዳዮች ላይ ስንሰራ ፍሎ ስቴት ላይ እንሆናለን እና የምንፈልጋቸው ነገሮች ፈልገውን ነው የሚመጡት። ቢካዝ የዴስፕሬሽን ተቃራኒ ላይ ነው የምንሆነው። ዴስፕሬሽን ውስጥ ሆናችሁ የወሰናችሁት ውሳኔ አሁን ስታስቡት ባላረኩት ብላችሁ የምትሉት ነገር የለም?
ዴስፕሬሽን ተፈጥሮ የሆነ ሰዓት ላይ ሼም ውስጥ ይከታል፣ ያሳፍራል እና ወይ ባላረኩት የሆነ አይነት ነገር ይህን ጉዳይ ሲያስታውሱ እዛ ውስጥ መግባት ይኖራል። ወይ ደግሞ ዲናያል መካድ፣ ወይ ደግሞ ጀስቲፋይ ማድረግ፣ አይ ሌላም ሰው በእኔ ቦታ ቢሆን ይሄን ነበር የሚያደርገው፣ ምንም ማድረግ አልችልም፣ ሁኔታው ነው፣ ሁኔታው አስገድዶኝ ነው የሚሉ ነገሮችን አንዳንድ ሰዎች ማስተባበያ መስጠታቸው ስህተት ነው ወይ ጥያቄ ውስጥ መከተው ነገር ነው። ምክንያቱም ሰው እንዴት እንዲያደርጋል ብሎ መኮንን እንዴት እንዳደረገው እንድታዩ ዞሮ እናንተ ጋር ነው የሚመጣው ጉዳዩ። አይ አም ዘ ሊቪንግ ዊትነስ እና በጣም ብዙዎቻችንም እንደዛ ያጋጥመናል ብዬ አስባለሁኝ። ለዛ አላውቅም ይቀላል። ያ ሰው ምን አይነት ሁኔታ ውስጥ ሆኖ ምን አይነት ጊዜያቶችን አሳልፎ ምን አይነት ዴስፕሬሽኖችን አሳልፎ እዚህ ጊዜያዊ መፍትሄ ውስጥ ራሱን እንዳገኘ አላውቅም። ሀሳቤ ከባድ ጊዜያችን ላይ ግሬሳችንን አንጣል ሆኖ ሳለ ከባባድ ጊዜያቶቻቸው ላይ ግሬሳቸውን የጣሉ ሰዎችን መገለመጥ ያስፈራኛል። ጥሩ ሰውኛ አይደለም፣ ያስፈራኛል ያልኩት አይደል፣ ያስፈራል። ሀምብል የመሆን ጥበብ ዞሮ ራሳችንን ስለሚጠቅመን ራሳችንን ሰርቭ ስለሚያደርገን ነው። ለዛም ከባድ ጊዜ ላይ ሆነን ዲሳይድ ያላደረግን አውት ኦፍ ዴስፕሬሽን ኒዲ ሆነን ይሄ ካልሆነ ይሄ ከሆነ እያለን በጣም ጭንቀት ውስጥ ላለን ውጥረት ውስጥ ላለን እና የሆነ ራሽ የማድረግ ስሜት ውስጥ ላለን ሰዎች ጥሪ ነው። በዲስፕሬሽን የሚወሰን ውሳኔ ዴስፕሬሽን ያቀፈው ኢነርጂ ዋጋ ያስከፍላል። ስንከፍል ደግሞ የምንከፍለው ዋጋ ማንነታችንን ነው። and nothing is worthy enough to lose yourself for። እንግዲህ ያልተሰሙ ምናልባት ደግሞ ተሰምተውም ከሆነ ያልተደመጡ ስሜቶቻችንን የምናጋራበት የምንወያይበት ሀሳብ የምንሰጣጥበት ፕላትፎርማችን እናደርጓለን ብዬ ተስፋ አደርጋለሁ። ዛሬ በዚህ እናበቃለን። ቀጣይ ሳምንት እንገናኛለን። ሰብስክራይብ ማድረግ፣ ላይክ ማድረግ፣ ሼር ማድረግ እንዳትረሱ። ድጋሚ እስክናወጋ ድረስ ቸር ሰንብቱ።